ወደ ፍላይት ስኩል ለመሄድ ፈልጌ ነበርና በዚህ ዘርፍ የሚረዳኝ ሰው እየፈለኩ ነበርና መስፈርቶቹ ምን እንደሆኑና እንዴት እንደምጀምር እንድትነግረኝ ፈልጌ። ኦኬ ስቴፖቹን ፈልገህ ነው እንዴት መጀመር እንዳለብህ አጋጭው ማን እኔ መሰለኝ። ስቴፖቹ ቀላል ናቸው። ዛሬ ያንዳንዱን ስቴፕ እነግርሃለሁ። ቀስ ያልክ ስቴፕ ባይ ስቴፕ ትከተለውና ፍላይት ስኩል ትጀምራለህ ማለት ነው። ወደ ፓይለት ስኩል መሄድ ስለፈለኩኝ ምን ሪኳየርመንት እንደሚያስፈልግ ምን ማድረግ እንዳለብኝ ስቴፖቹ ምን እንደሆኑ ያን ብታስረዳኝ ብዬ ነው በጣም ስፈልግ የነበረው። ልደውልልህ ሁሉ ነበረ እንዳጋጣሚ ግን አገኘው። በጣም አሪፍ ነው። ሰው በጣም ነው ደስ የሚለኝ። ይሄንን ማስረዳት ፈልጋለሁ። ትልቁ ነገር እንግዲህ ፍላጎት ነው። በጣም ፓይለት መሆን ከፈለክ ማለት ነው። በአጠቃላይ እኔ ብዙ ጊዜ ለሌሎችም የሚያስረዳው ወይም የምነግራቸው 7 ስቴፖች አሉ። እኔ በመጀመሪያ ስጀምር ብዙ ሰዎች አልነገሩኝም። ብዙ ማውቀው ፓይለት አለመኖሩ ትንሽ እንትን ብሎኝ ነበር። ስለዚህ አሁን እኔ ያንን ደግሞ ሌሎች እንደዛ እንዲያልፉ ስለማልፈልግ በጣም ለሌሎችም ለማስረዳት ስለምፈልግ 7 ስቴፖች አሉ። 7ቱንም ስቴፖች ስቴፕ ባይ ስቴፕ አሳያለሁ፣ አስረዳሃለሁ። በደንብ ትከታተለኛለህ። በጣም ደስ ይላል። ስለዚህ ከዛ በኋላ ፓይለት ትሆናለህ ማለት ነው። ቴንክ ዩ እና ለማንኛውም ውሃ ያዝ እንግዲህ ውሃ እየጠጣሽ ትላለህ። በጣም አመሰግናለሁ። እንግዲህ ውሃ ነው የመጀመሪያ በውሃ ነው ሺልስ ትላለህ ማለት ነው። እና ስቴፕ ነምበር 1 ምን መሰለህ? Step number 1 is making sure that you have the passion for aviation. Like step number 1. While this is not required, በነገራችን ላይ FAA ይሄንን ፓሽን ሊኖር ያስፈልጋል ምናምን አይልም። ትምህርት ቤትን ብትሄድ ፍላይት ስኩሎቹ ፓሽን አለ ወይ ምናምን አይሉም። ነገር ግን ዲፕ ዳውን ፓሽን ሊኖር ያስፈልጋል። ኤቪዬሽን ላይ በጣም ብዙ ዴዲኬሽን ሪስፖንሲቢሊቲ የምትወስድበት ነውና ሃርድ ወርኪንግ የምጠይቅ ነገር ነው። ፓሽን ያስፈልጋል። somehow የሆነ በቃ ፓይለት መሆን ይፈልጋል የምትለው ወኔ ያስፈልጋል። ወኔ ይሁን ፍላጎት ይሁን የፈለከው ህልም ይሁን ተኝተህ አሁን ትንሽ ሰዓት ተኝተህ ህልም ማት ከፈለግህ ማት ይችላል። ከዛ በኋላ በቃ በጣም አስፈላጊ ነው። ምክንያቱም ላይክ ሞሜንተሙን የሚጠብቀው በዛ ነው። በኋላ አፕስ ኤንድ ዳውንስ ፍላይት ትሬኒንግ ላይ ትንሽ የሚከብዱ ቦታዎች ሲደርስ ሲያንገጫግጭ ትሬኒንጉ ፓሽኑ ካለክ ተስፋ አትቆርጥም። You will never give up. Yeah, so that keeps you motivated throughout your whole training. ይሄንን እንግዲህ ሜክ ሹር አድርጉ። ከዛ በኋላ ስቴፕ ነምበር 2 ምን አለ መሰለ? get your medical certificate. ይሄ ቢግ ነው በጣም። ሁለተኛ ሜዲካል ሰርቲፊኬት ስቴፕ ነምበር 2 one of the basic requirements by FAA። አሁን ይሄ ሪኳየርድ ነው። እንደ ቀድሙ ማትጠየቅበት ሳይሆን ይሄ የምትጠየቅበት ነው። Yeah, right. What is medical certificate? Medical certificate ማለት it's just a medical certificate to make sure you are physically and mentally fit to fly. Right? Like safely plane fly ማድረግ እንደምትችል ቼክ ለማድረግ የሚሰጥ ሰርቲፊኬት ነው። ይህንን ሜዲካል ሰርቲፊኬት የምታገኘው AME ይባላል ወይም ኤቪዬሽን ሜዲካል ኤግዛሚነር AME ይባላል። ሎካል ዶክተሮች ወይም ሌሎች ሆስፒታሎች ላይ ሳይሆን ይሄን የምታገኘው ስፔሲፊክ የሆነ ዳዝግኔትድ የሆነ ኤቪዬሽን ሜዲካል ኤግዛሚነር ጋር ሄደ ነው ይሄንን የምታገኘው። አፖይንትመንት ደውለ አፖይንትመንት አስይዘ ከፈለክ ኢን ፐርሰን የሚቀበሉ ከሆነ መጀመሪያ ግን ሰርች አድርጋ ሎኬተር አለ ጉግል ላይ ለምሳሌ ኤቪዬሽን ሜዲካል ኤግዛሚነር ኒር ሚ ብትል ይዘረግፍልሃል ቅርብ ያሉ። ስለዚህ የትኛውም ሆስፒታል ቢሄድ አታገኝም። ይሄን ስፔሲፊክ የሆነ ለኤቪዬሽን ሜዲካል ሰርቲፊኬት የሚሰጡ ዶክተሮች ራሳ AME ይባላል። ኤቪዬሽን ሜዲካል ኤግዛሚነርስ ይባላሉ። ስለዚህ እነሱ ጋራ አንደኛ ሰርች አፕ ጉግል ላይ ምናምን ሰርች ታደርጋለህ። ሎካል ወይም ለአንተ የሚቀርበህን ደውላ አፖይንትመንት አስይዘህ ሄደህ ታገኛለህ። ትንሽ 3 አይነት ሜዲካል ሰርቲፊኬቶች አሉ።
ኦኬ ይለያያል የምታገኘው ሰርቲፊኬቶች አፕላይ የምታደርጋቸው 3 አይነት ሜዲካል ሰርቲፊኬቶች አሉ ስለዚህ ለኔ አሁን ይሄ 2 የሚባለው ለምን አይነቱ ፓይለትነት ነው ኦኬ ለያ አሁን እያንዳንዱን ለምን እንደምትጠቀም ልንገርህ ለምሳሌ ፕራይቬት ፓይለት በነገራችን ላይ በጣም ብዙ ሰው የማያውቀው ፕራይቬት ፓይለት ማለት ምን ማለት እንደሆነ አያውቁም እዚህ አሜሪካ ላይ ይሄንን በኋላ አስረዳቸዋለሁ ፕራይቬት ፓይለት ብቻ ነው መሆን የሚፈልገው depending on your need right አንተ አሁን የምትፈልገው ኤርላይን ፓይለት መሆን ነው ካርጎ ፓይለት መሆን ነው ወይስ just private ፓይለት መሆን ነው የምትፈልገው ስንት አይነት ግን አለ ፓይለት ስንት አይነት ፓይለት ነው ያለው ጀነራል ኢን ጀነራል አሁን ለምሳሌ ብዙ አይነት ነው እንትኑ ስራው ወይም ሩሉ ነው የሚለያየው ህጉ ነው የሚለያየው ፕራይቬት ፓይለት ፕሪቪሌጁ የተለየ ነው ኮመርሻል ፓይለት ፕሪቪሌጁ የተለየ ነው ኤርላይን ፓይለት ስትሆን ደግሞ ATP ኤርላይን ትራንስፖርት ፓይለት ATP ስትሆን ደግሞ የተለየ እንትን ያስፈልጋል ምንድነው ሜዲካል ሰርቲፊኬት ያስፈልጋል ለእያንዳንዱ በተለይ ደግሞ ኤርላይን ከሆነ የምትፈልገው ፍሬስ ክላስ ሜዲካል ነው የሚያስፈልገው ፍሬስ ክላስ ነው እሱንም ያው ከደሴም AME ነው የምታገኘው AME ሄደ AME ማለት ቅድም እንዳልኩ ኤቪዬሽን ሜዲካል ኤግዛሚነር ክፍያው ብዙ ልዩነት የለውም ብዙም ልዩነት የለውም ኮመርሻል ፓይለት ስትሆን ሰከንድ ክላስ ነው የሚያስፈልግ ፕራይቬት ፓይለት ከሆነ ተርድ ክላስ ሜዲካል ነው የሚያስፈልግ ተርድ ክላስ ሜዲካል ሰርቲፊኬት ግን I recommend you to get your first class medical certificate for any type just not to be surprised later on የሆነ ነገር ቢሆን አሁን ለምሳሌ መሃል ላይ አንተ ዝም ብለህ ፕራይቬት ፓይለት ላይሰንስ ትሬኒንግ እየወሰድክ መሃል ላይ ኤርላይን ፓይለት መሆን ይፈልጋለሁ ብለህ ዲሳይድ ብታረግ ፍሬስ ክላስ ፓይለት ላይሰንስ ፍሬስ ክላስ ሜዲካል ሰርቲፊኬት ማግኘት ማትችል ከሆነ ኤርላይን ፓይለት መሆን አትችልም ማለት ነው are you physically and mentally fit to fly the plane like can you fly safely የሚለውን ጥያቄ ነው ፈልገው ግን አሁን በምን ሜዲካል ላይ ምን ችግር ቢኖር ፓይለት ላትሆን ትችላል በጣም ጥሩ so heart conditions like በጣም የልብ ችግር በጣም ችግር ካለ ዶክተሩ ሌቨሉን እና አይነቱን ይለያል ይነግራል አንተ you have to be honest like I said it's no responsibility ቅድም እንደነገርኩ you're willing to take responsibility once you become an airline pilot you're willing to carry 300-400 passengers you're right yeah ስለዚህ you can't lie right ስለዚህ አንዳንድ ሲቪር ሆነ color blindness አይን ላይ ምናልባት ለምሳሌ yeah they focus on that ግን አይን color blindness like የአይን አብዛኛው ችግር በሌንስ ወይም በግላስ ፊክስ ሊደረግ የሚችል ነው you can still get your first class medical certificate ዶክተሩን ታማክረዋለህ absolutely ሌላ ደግሞ certain medications like በጣም የምትወስዳቸው ሜዲኬሽኖች ካሉ ምናምን disqualify ሊያደርግ ይችላል ሜዲካል ሰርቲፊኬት ቢግ የሆነ እንትን ነው ለኢድሜ ይወስናል አሁን ለምሳሌ አሁን ከ40 አመት በታችና ከ40 አመት በላይ ስትሆን በየጊዜው ሪኒው የምታረገው ነገር ነው ሜዲካል ሰርቲፊኬት ማለት ስቲል ፓይለት ሆነህም በየጊዜው ሪኒው ታረጋለህ ቼክ አፕ ትደረጋለህ ያ ልክ ነው ግን ትክክል ነው የሰው ልጅ እንዳለ ስለማይቀጥል ቼክ አፕ ትደረጋለህ በኤጅ ይለያያል ማክሲመም ሊሰጥ የሚችለው 5 አመት ነው ሰርቲፊኬት ኦኬ ለ5 አመት ያገለግላል አንዴ ያገኘው ለ5 አመት ሊያገለግል ይችላል ግን like depending on your age yeah አሁን ከ40 አመት አሁን ለምሳሌ ኤርላይን ፓይለቶች ከ40 አመት ሲሆኑ እና ከ40 አመት በታች ሲሆኑ ፈርስት ክላስ ሜዲካል በየ12 ወሩ ምናምን ነው ቼክ የሚደረጉት ከ40 አመት በላይ ከሆኑ በየ6 ወር በ6 ወር every 6 months ቼክ ይደረጋሉ ከ40 አመት በላይ ከሆኑ ከ40 አመት በታች ከሆኑ ደግሞ every 12 months 12 calendar months ይላል actual terminology የFAA terminology ስለዚህ ከ40 አመት በታች ከሆንክ ግን ከ40 አመት በታች ነው በላይ ነው ትላለህ ከ40 አመት በታች እና step number 3 take a discovery flight step number 3 discovery flight መውሰድ ነው discovery flight ማለት flight school in your local area flight school ትፈልጋለህ ከዛ በኋላ ሰርች አድርገህ
በጣም ሪሰርች መስራት አለብህ ፍላይት ስኩሎች ላይ ፍላይት ስኩል ቹዝ ስታደርግ ፍሬስ ፕሌስ ፍላይት ስኩል ቹዝ ስታደርግ ሪሰርች መስራት አለብህ ፍላይት ስኩል ሄደ ዲስካቨሪ ፍላይት የሚባለውን ከአንድ ኢንስትራክተር ጋራ ፍላይት አደርጋለህ ከኢንስትራክተር ጋራ ሾርት ፍላይት ነው ቢፎር ዩ ሬጂስተር ነው ገና ሬጂስተር ከማድረግ በፊት ምንም ሌላ የሚጠይቁት ነገር የለም አይዲ ነው ምናምን ነው የምታሳየው ከዛ ትንሽ ብር ትከፍላለህ ዲፔንዲንግ ኦን ዘ ፕሌን ታይፕ ከ150 እስከ 250 ፕሪሜች በዛ መሃል ነው ያለው ዲስካቨሪ ፍላይት ኮስቱ ማለት ነው ስለዚህ ዲስካቨሪ ፍላይት ትወስዳለህ ከኢንስትራክተር ጋር ኦልሞስት የአንድ ሰዓት ፍላይት ነው ትንሽ ከተማው ምናምን ዞር አድርጎ ያሳያሉ ከዛ በኋላ ፍላይ ማድረግ ወደዋለው አልወደውም የሚለው ነገር እዛ ጋር ዲስታይል ትፈትሻለህ ፍላይ እንደዚህ አይነት ላይፍ ይመቸኛል እንደዚህች ትንሽ ኤርፕሌን ተወሰነ አመት ፍላይ ማድረግ ፈልጋለሁ ወይስ እንዴት ነው የሚለውን obviously you're starting with a small aircraft like you're going to start with a small plane በዚህ ነው የምትጀምረው ሁሉም ሰው እያንዳንዱ ዛሬ ትልቅ አይደረሰው ይሄንን ምንዳ ሰውዬ ማለት እዚህ ጋር ነው የጀመረው ስቴፕ መሳት የለብህ መጀመሪያችን ዛት እንግዲህ እኔም ሲጀምር የኔ መጀመሪያ ጣፋንዳች ነች ማለት በቃ ያ ከዛ ቀስ እያልክ ምናምን እንደዚህ ቴክ ኦፍ እያደረክ ነው እዚህ ጋር የምትደርሰው ለዛ ስቴፕ ነምበር 3 discovery flight መውሰድ ነው you can call to any local flight school and make an appointment you can book a flight ራሴ ጉግል ላይ አድርገህ ማየት ትችላለህ if you are in Denver like Denver አካባቢ ከሆንክ flight school recommendation ምናምን እኔም ልሰጥ እችላለሁ በዚህ ጉዳይ ጥያቄ ካላችሁ የAME የሜዲካል ኤግዛሚነር ጥያቄ ካላችሁ flight school discovery flight ጋር ተያይዞ ጥያቄ ካላችሁ ጠይቁኝ እኔ አሳያችኋለሁኝ recommendation ይሰጣችኋለሁኝ okay but you're going to have to fly with an authorized instructor from a flight school step number 4 this is a big step there is age requirements age requirement yeah to fly solo your first solo fly ለማድረግ at least you have to be 16 ሆነ yeah 16 year old መሆን አለብህ to fly solo ብቻህን ሶሎ ፍላይ ለማድረግ 16 መሆን አለብህ ኦኬ ስለዚህ under 60 ከሆንክ ሶሎ ምናምን ብቻህን ማድረግ አትችልም however you can start flight training መጀመር ትችላለህ 16ኛ አመት ላይ ሶሎ ልታረግ 15 ላይ 14 ላይ ፍላይት ትሬኒንግ መጀመር ትችላለህ ላይክ አሁን ይሄ ማለት እንደ ስቲል የመኪና ድራይቭ ላይሰንስ ራሱ እንደ ማለት ነው ተመሳሳይ 16 በፊት ይቻላል አይደል እዚህ አይደል ያ እንደዛ ማለት ነው ያ ከዛ ፕራይቬት ፓይለት ላይሰንስ ለመቀበል ደግሞ 17 መሆን አለበት ላይሰንሱን ለመቀበል ያ ለፕራይቬት ፓይለት ላይሰንስ ያኛው ብቻዬን ሶሎ ፍላይ ሊታረግ ነው ማድረግ ነው 16 ያ ብቻዬን ሶሎ ፍላይ ለማድረግ ነው ግን ፕራይቬት ላይሰንስ ለመቀበል ደግሞ 17 መሆን አለበት ኦኬ ከዛ በመቀጠል ደግሞ ኮመርሻል ፓይለት ላይሰንስ ለመቀበል 18 መሆን አለበት ኮመርሻል ፓይለት ለመሆን ከፈለግ የፈለገ ፐርፌክትም ብትሆን ኤጅ ሪኳየርመንት ነው ኦኬ 18 መሆን አለበት ATP ኤርላይን ትራንስፖርት ፓይለት መሆን የምትፈልግ ከሆነ 23 መሆን አለበት ATP መሆን ከፈለግ እድሜ 23 መሆን አለበት አሁን መናገር የምፈልገው ፎከስ ማድረግ የምፈልገው ለምሳሌ ሃይ ስኩል ውስጥ ያላችሁ ልጆች if you are still in high school you might be junior or senior ልትሆን ትችላለህ 15 16 17 18 age very important በጣም ወሳኝ የሆነ ነገር ነው ይሄ ማለት ነው ስለዚህ እናንተ ሃይ ስኩል ውስጥ ያላችሁ አንደኛ በጣም ብዙ ስኮላርሺፕ አይነቶች አሉ ሃይ ስኩል ውስጥ ፎከስ ያደርጋል እኔ እንደዛ አይነት ቻንስ አላገኘውም እኔ ኦሬዲ ኢትዮጵያ ሃይ ስኩል ጨርሼ ምናምን እዛ እንትን ብዬ ነው እዚህ ሃይ ስኩል አልገባሁም ስለዚህ እዚህ ሃይ ስኩል ላላችሁ ሰዎች ትንሽ ጥቅም አለው ሞር ኦፖርቹኒቲ ያለው አንዳንድ ስኮላርሺፖች በተለይ ሃይ ስኩል ተማሪዎች ላይ ፎከስ ያደርጋል ስለዚህ አትሊስት ፕራይቬት ፓይለት ላይሰንሳችሁን የምታገኙበት ቻንሳችሁ ሃይ ነው ማለት ነው while you're still in high school
በጣም ብዙ ልጆች እንደዛ አሉ 16 ኤጅ ላይ ሶሎ ያደርጉ አሉ 17 ላይ ፕራይቬት ፓይለት ላይሰንስ ይወስዱ አይቼ ቪዲዮ ላይ አይ ነው በጣም እንትን ይላሉ ይፖስታሉ ደስ ይላል ግን በጣም ያኮሩኛል ብቻቸውን በ16 ዓመት እንግዲህ አስቡኝ ሀገር በ16 ዓመት ሞተር ላይ ይሰጥ ይችላል በ16 ዓመት ፕሌን ይሰጣል እና በጣም ደስ ይላል whether you are 14 or 40 it is never too early or never too late to start so start now አሁኑኑ ጀምሩ right you are 14 or 40 regardless of your age right just follow your dream follow your passion right age ብዙ እንተናለ አሁን እኔ በጣም ትልቅ የሆኑ ሰዎችን 40 60 ድረስ 65 አመቱ ላይ ቅርብ ጊዜ 65 ምናምን ላይ ፕራይቬት ፓይለት ላይሰንስ ያገኘ ሰው አቃ ነጮቹ ያረጉታል ድሪም ፎሎ ስለሆነ መሞት አይፈልጉም ያለ መዝናናትም ስለሚፈልጉ አንድ ነገር በህይወታቸው አሳክተው ነው መሞት የሚፈልጉት እኛ አካባቢ ግን አሮን ነው በ60 ምናምን አመት ሰው ፓይለት ለመሆን ይሞክራል ብዬ አላስብም የሚሞክር ይኖራል ሞክሩ ደግሞ ይሄ አሁን የሚለው ሞክሩ ሌት አይደለም step number 5 በተለይ የሚመለከተው የኛን ሰው ከሌላ ሀገር የመጣውን ሰው ምናምን ነው be able to speak write read and understand English. Okay. Yeah. So since aviation is a requirement. Yeah, it's a requirement. Okay. Required by FAA. Since aviation is an international industry, English is the universal language for pilots. The FAA requires you to be able to read, speak, write, and understand English language to get your pilot's license. ስለዚህ this is required by FAA. It is an international business. ፓይለት መሆን international industry ነው announcement ሁሉም ነገር በእንግሊዘኛም ስለሚሆን ግዴታ እንግሊዘኛ ቋንቋን እንግሊዘኛ መረዳት ግድ ነው መጻፍ ማውራት እና ምንድነው ማንበብ understand ማድረግ ስለዚህ አራቱንም የእንትን ስኪሎችን so step number 5 ምንድነው be able to read write speak and understand English language step number 5 ማለት ነው step number 5 እንግዲህ ቋንቋ ግን ያንን ስለ you don't have to be you don't need to be native speaker okay you don't need to be native speaker just good enough to communicate with air traffic controllers to read different charts to communicate with other pilots and overall like be able to communicate የግድ በቃ እንትን መሆን የለብም አክሰንት ምናምን አሁን እኔ አክሰንት አለብኝ ግን አንደርስታንድ ካራካቸውና አንተ if you can say your own intentions if you can explain yourself and if you can understand someone that's all that matters you don't need to be native speaker so እንግሊዘኛ ይሄን ያህል እንትን አይደለም ግን እንግሊዘኛ ያን ያክል ስኪሉ ግን ያስፈልጋቸዋል ምንም ማድረግ አልችልም የኤፍኤ ሪኳየርመንት ነው እኔ ቢሆንም እኮ ባታወሩም በአማርኛም እኮ ብትጀምሩ ደስ ይለኛል ስለዚህ እኮ በአማርኛ ብትጀምሩ ራስኮ ደስ ይለኛል ግን it's required by FAA so ድሪሙ ያላችሁ ሰዎች ከቋንቋው መጀመሪያ ትንሽ ነገር ማወቅ አለባችሁ ነገር ማወቅ አስፈላጊ ነው step number 6 is choose flight school step number 6 የትኛውን ፍላይት ስኩል መሄድ እንደምትፈልግ መምረጥ አለብህ alright when it comes to choosing a flight school you need to consider a couple of stuff like ለምሳሌ ፕሌኖቻቸው አሪፍ ነው ወይ ሜንቴናንስ ቶሎ ፕሌን ሜንቴን ያደርጋል ወይ ፍላይት ትሬኒንግህን ሊያፈጥንልህና ሊያዘገይ የሚችሉ ነገሮች ናቸው ኢንስትራክተር አቬሌቢሊቲ ብዙ አቬሌብል ኢንስትራክተር አላቸው ወይ ያሉበት ኤርፖርት በጣም ቢዚ ኤርፖርት ነው ወይስ ቢዚ አይደለም ብዙ ኤርፖርት ነው ያለው እንደምታውቀው እዚህ ላይክ ለምሳሌ እዚህ ዴንቨር ብቻ ፍላይት ስኩል ያለበት ኤርፖርት ላይክ ሴንቴኒያል ብሩንፊልድ ኢሪ ፎርት ኮሊንስ ኮሎራዶ ስፕሪንግስ ቦልደር ሎንግመንት ኤቭሪዌር ኤርፖርት አለ
እያንዳንዱ ጋር ፍላይት ስኩል አለ ለምሳሌ ነው ማለት ግን እያንዳንዱ ኤርፖርት ላይ ላንተ ያለህን አድቫንቴጅ ወይም ዲፔንዲንግ ኦን ዩር ኒድ ከዛ ተነስተ choose flight school ሄደ tour arg flight schoolochun go to their school and ask them questions whatever the question is just go ahead and ask them like costachu ምን ያህል ነው ፕሌን ሜንቴናንስ በየስንት ጊዜው ፕሌን ሜንቴን ታደርጋላችሁ ብዙ ፕሌን አላችሁ ወይ አይደለም ብዙ ፕሌን ከሌለ በጣም ቡክድ ሲሆን አንተ ፍላይ ለማድረግ እዚህ አታገኝ ሌላ ሰው ቡክ አድርጎ አንተ ፍላይ ላታረግ ይችላል ትክክል ነው ስለዚህ ብዙ ፕሌን ካላችሁ ደግሞ አንተ እንትኑ ይጨምራል አክሰሱ ለአንተ ስለዚህ እንደዛ አይነት ነገር ስላለ በደንብ ሪሰርች ስሩ ሌላኛው ነገር ኮንሲደር ማድረግ ያለባችሁ ፍላይት ስኩል ቹዝ ስታደርጉ part 61 እና part 141 የሚባል ፍላይት ስኩል ፓዝ አለ ለምሳሌ በኤፍኤኤ part 141 እና part 61 ሁለቱም ልዩነት አላቸው እያንዳንዱ ስኩል የራሱ የሆነ ፎሎ የሚያደርገው እንትን አለ ልዩነቱ በሲምፕል ቋንቋ ሲገልጽ part 61 it's more flexible like ዛሬ ጀምረ በዚህ ወር ጀምረ ኔክስት ወር ፍላይ ለማድረግ ብትፈልግ ላይ የሆነ በቃ አይቆይ ምናምን ብትል ኔክስት አመት ሊመለስ ብትል ትችላለህ ኦኬ ሆልድ ለማስተር ሆልድ ማድረግ ትችላለህ ፍሌክሲብል ነው ኦኬ ከስኩሉ ጋር እየተነጋገርክ ምናምን ሲመች ፍላይ የምታደርግበት ነው ሳይመች ሲሆን እንደዛ አይነት ነገር አለ ስለዚህ ያ ደግሞ ለፋይናንሻልም ሄልፕ ያደርጋል ፋይናንሻልም ሄልፕ ሊያደርግ ይችላል ሰዓት ላይ ያ ስራ እየሰራ ፍላይ የምታረግ ከሆነ ያ ፉሊ ስኩል ገብቼ ቶሎ መጨረስ አልፈልግም የምትል ከሆነ it's a good option ሁለተኛ ደግሞ part 141 ነው part 141 is more structured like በዚህ ያህል ጊዜ ውስጥ ይሄንን ያክል ኮርስ መጨረስ አለብኝ የሚል ከጊዜ ጋር ምናምን ታይዞ structured የሆነ ፎሎ የሚታረገው ስቴፕ ያለው ፍላይት ስኩል ፕሮግራም ነው ስለዚህ depending on your need ለምሳሌ አንተ እኔ full time flight school መግባት ነው የምፈልገው ካልክ part 141 is more recommended ሌላኛው ደግሞ part 141 ሌላኛው ከዩኒቨርሲቲ ፕሮግራሞች ጋር የተያያዘ ነው ስለዚህ part 141 እና part 61 ልዩነቱ part 61 more flexible ነው ስኬጁልህን ፊት ሊያደርግ የሚችል ነው ከስራ ጋር ከሌላ ነገር ጋር ምናምን ፊት ያደርግልሃል part 141 ደግሞ more structured ነው የነሱን structure ነው የምትከተለው ማለት ነው ስለዚህ ልዩነቱ ይሄ ነው ቅድም እንደነገርኩ restricted ATP approve ሊያስደርግ የሚችለው part 141 ነው restricted ATP ማለት ምን ማለት ነው instead of getting 1500 flight hours it reduces to 1250 or to 1000 total flight hours ወደዛ reduce ያደርግልሃል part 141 ከሆነ depending on the degree you're getting and depending on your school like የምትሄድበት school ለዚህ approve የተደረገ ስኩል መሆን አለበት like ለዚህ ላይ restricted ATP approved የሆነ መሆን አለበት እነሱ ወደ ዩኒቨርሲቲ ነው ትራንስፈር የሚያደርጉት ኤርላይን ፓይለት ስኩሎቹ አሁን ለምሳሌ ግራውንድ ስኩሉን የምትሰራው ከዩኒቨርሲቲ ጋር ነው አክቹዋል ፍላይት ትሬኒንግ የምታደርገው ደግሞ ከፍላይት ስኩል ጋር አንዳንድ ዩኒቨርሲቲዎች የራሳቸውና ፍላይት ስኩልም አለ ግራውንዱንም ፕራክቲካሉንም ራሳቸው ጨርሰው do your research visit schools and ask about instructors availability aircraft maintenance and the training costs those are very important like ቅድም እንደነገርኩ እነዚህ ነገሮች ቼክ ማድረግ አለብን ማለት ነው step number 7 and the last step ማለት ነው the last step ማለት ነው training funding plan right አሁን በቃ ሁሉም ነገር ሪሰርች ሰርተሃል ሜዲካሊን አገኝተሃል ስኩሉን መርጠሃል ኤጂን ሜክ ሹር አድርገሃል ምናምን ሁሉም ነገር አለ ሬዲ እነዚህ ነገሮች ስድስቱ ሬዲ ከሆኑ ስቴፕ ነምበር 7 ፋይናንሻል የሆነ ነገርን ማስተካከል ነው ፋንዲንግ ፕላን ሊኖር ያስፈልጋል ማለት ነው እኔ ገና ለገና ጀምር እያልኩ በፋይናንሻል እየደነገጥኩ ነው አይ ሆፕ
ምንም ማድረግ አልችልም። አይ ሆፕ ብትልና አይ ቀላል እኮ ትችላለህ። ማይቻል ነገር የለም። ኤክስፔንሲቭ ነው ኃይሌ ይቻላል ብለዋል ብለህ ይቻላል። እና ፍላይት ስኩል በጣም ኤክስፔንሲቭ ነው። ለምሳሌ ከፕራይቬት ፓይለት ጀምረ እስከ ATP እስኪደርስ ድረስ ከ100,000 በላይ ሊጨርስ ይችላል። $100,000 እስከ $100,000 ሊጨርስ ይችላል። ስለዚህ ፈንድ ለማድረግ ፕላን ይኑር። አውት ኦፍ ፓኬት መክፈል ከቻልክ የራስ የሆነ ሰርተ የተወሰነ ጊዜ ሴቭ አድርገህ በዛ ፈንድ ማድረግ ከቻልክ በጣም አሜዚንግ ነው እሱ። The best option, like that's the number one and the best option to save up some money and fund your flight school. ከዛ በኋላ ሌላኛው ኦፕሽን ደግሞ you can get loan። ሌላኛው መንገድ ደግሞ ሞር ፈንድ ለማድረግ ስኮላርሺፖችን አፕላይ ማድረግ ነው። የተለያዩ ስኮላርሺፖች አሉ፣ ኤቪዬሽን ስኮላርሺፕስ። በዚህ ግን በብዛት ስኮላርሺፕ ሄልፕ ያደርጋል። በቃ 1,000 ብርም እንኳን ስኮላርሺፕ ብታገኝ ሄልፕ ያደርጋል። ዋናው ነገር ሄዚቴት ሳታደርግ አፕላይ ማድረግ ነው፣ ጊዜውን እየጠበቅ ነው። ስኮላርሺፕ አፕላይ ታደርጋለህ። ሌላ ደግሞ ሚሊተሪ ራውት ላይክ አንዳንድ ጊዜ if you think you're tough person like በጣም ጎበዝ ነኝ ብለህ የምታስብ ከሆነ ሚሊተሪ ኮምፒቲሽን ስላለው ማለት ነው። ኤርፎርስ ሊሆን ይችላል፣ ሌላም ብራንች ኤኒ ብራንች፣ ሁሉም ብራንች ላይ ፓይለት ያስፈልጋል። ኔቪ ፓይለት አለ። ስለዚህ ታፍነት ይጠይቃል ማለት ነው። ኤርፎርስ ኮምፒቲሽን ነው። ላይክ አሁን ለምሳሌ ፈተና አለ፣ ልትገባ የምትወስደው ፈተና። ያንን ፈተና ሃይ ስኮር ማግኘት አለብህ የፓይለቱን እንትን ለማግኘት ሃይ ስኮር እንትን ማስመዝገብ አለብህ። ስለዚህ ግን እዛ በነፃ ነው፣ መንግስት ነው የሚከፍለው ማለት ነው። ሚሊተሪ ራውት ልትገባ የሚያስፈልገው ስኮሩን አሪፍ ስኮር ማድረግ ነው ያለብህ። አሪፍ ስኮር ማድረግና ሞር ዲቴይል ደግሞ ኮሚትመንት አለው። ለምሳሌ ኤርፎርስ ወይም የሆነ ሚሊተሪ እንትን ገብተህ ፓይለት የምትሆን ከሆነ እነሱ በነፃ ሲያሰለጥኑ አንተ ደግሞ ትሬድ እያረክ ያለው የአንተን ፊውቸር ሰርቪስ ነው። ለ10 ዓመት ለ14 ዓመት ምናምን ለ12 ዓመት ሰርቪስ ከነሱ ጋር ኮንትራክት ሳይን ታደርጋለህ ማለት ነው። ሰርቭ ማድረግ አለብህ ከነሱ እንትን ካልክ በኋላ ያንንም ለአንተ የሚሆንህን ማማራት አለብህ። ይሄንን ደግሞ የሚሊተሪ ሞር ኢንፎርሜሽን ከፈለክ ሪክሩተርስ በየአካባቢው ሪክሩተሮች አሉ፣ ሚሊተሪ ሪክሩተርስ። እነሱን ኒርባይ የሆኑትን ሄደ ማናገር ትችላለህ፣ ምንም ችግር የለውም። እኔ አሁን ሃይ ስኩለር ቢሆን ሃይ ስኩል ውስጥ ያለው ተማሪ ቢሆን ሚሊተሪ ጆይን አደርጋለሁ ያለ ጥርጥር። በተለይ በኤቪዬሽን እንደዚህ አይነት ፍላጎት ካለኝ ፍሪ ስኩል ነው የምትማረው፣ እነሱ እየከፈሉ ሁሉንም ነገር ዲግሪ በነፃ ማግኘት ሁሉንም ነገር እነሱ ነው የሚከፈሉ አድርጎልኝ ማለት ነው። ደስ ይላል በጣም። ግን እዛው ሃይ ስኩል ጨርሼ መምጣቴ ነው። ሌላኛው ፋንዲንግ ፕሮግራም ላይ ኤርላይን ካዴት ፕሮግራምስ፣ አንዳንድ ኤርላይኖች ሪምበርስመንት ስቱደንት ቱዊሽን ሪምበርስመንት ኦፈር ያደርጋሉ። አንዳንድ ኤርላይኖች ካዴት ፕሮግራም አላቸው። ካዴት ፕሮግራም አሁን ለምሳሌ በእነሱ የተወሰነ እንትን ፈንድ ተደርጎ ተምረ ወደፊት ለነሱ እንድትሰራ ማለት ነው። የተወሰነ ያንተን ወይ ዛሬ ሎን የወሰድክበትን ወይ የሆነ ነገር ያረከውን ፍላይት ትሬኒንግ እነሱ ለነሱ የተወሰነ አመት እንድትሰራ ከቨር ያደርጋሉ። የሆነ ሳይን የምታረጋቸው ኮንትራክቶች ምናምን ሊኖሩ ይችላሉ። ያንን ኤርላይኖች ለምሳሌ እንደ ዩናይትድ ኤቪዬት የሚባል የዩናይትድ ኤርላይን አሜሪካን ኤርላይን ካዴት መሆን ትችላለህ። ግን ያ ሞር ቤኔፊት ያለው አይመስልም? አለው። ከቻልክ እንትን ማድረግ አለብህ፣ መግባት አለብህ። ቢኮዝ እነሱ አሁን ለነሱ ስታገለግል አንደኛ አንተ ኤክስፒሪየንስም ታገኛለህ፣ ሁለተኛ ስራውንም በኋላ በዛው ነው የምትጀምረው። ኦፈር ይሰጥዋል። በኋላም ስራ እየፈለክ እንትን የምትልበት ነገር የለም። ያም የተሻለ አማራጭ ነው። ሌላ አንድ ቅድም ሳልጠቅስ ያለፍኩት አንድ ነገር አለ። እዚህ ሀገር ሲቲዝን ካልሆናችሁ፣ የአሜሪካ ዜጋ ካልሆናችሁ የቲኤስኤ አፕሩቫል ያስፈልጋችኋል ትሬኒንግ ለመውሰድ። ይሄ ሩል የመጣው እንግዲህ ከ9/11 በኋላ ነው። ቲኤስኤ ሴኩሪቲ አድሚኒስትሬሽን በኩል ዌብሳይት አላቸው የራሳቸውና ካስፈለጋችሁ እኔም መስጠት እችላለሁ።
እንዴት ማግኘት እንዳለባችሁ ካላወቃችሁ የሆነ ፎርም አለ የሚሰጠው ባክግራውንድ ቼክ አድርገው ወንጀለኛ ካልሆናችሁ most likely you will be eligible ይሄ ኤርፖርት ውስጥ ያለው TSM እኮ ከ9/11 በኋላ ነው ከ9/11 በኋላ ነው የመጣው ስለዚህ ህጉም ከዛ በኋላ ነው አቪዬሽን ላይ የተጨመረው ማለት አቪዬሽኑ የተጨመረው ህጉ ከዛ በኋላ ነው ድሮ የኤርላይን ጌት ኤጀንት ነው ፓሴንጀር ቼክ አድርጎ የሚያስገባው ከዛ በኋላ ነው ለውጡ የተቀየረው ማለት ነው ልክ ነው መቀየርም ያለበት በአቪዬሽን በጣም ብዙ ሩል በደም ነው የተጻፈው every rule is written by blood ይላሉ ለምን የሆነ አክሲደንት ሲፈጠር ያ አክሲደንት የተፈጠረበት ሪዝኑ ኢንቨስቲጌት ተደርጎ NTSB ናሽናል ትራንስፖርቴሽን ሴፍቲ ቦርድ ይባላል ያንን ኢንቨስቲጌት አድርጎ አክሲደንቱን ኢንቨስቲጌት አድርጎ የአክሲደንቱን ኮዝ ይደርሱና ኦኬ በዚህ ምክንያት ነው ብሎ የሆነ ኦፕሬሽን ላይ ሩል ያመጣሉ ማለት ነው ስለዚህ ሩል መከተል አለብን የግድ በደም የተጻፈ ነው የሆነ ሰው ተጎድቶ ያ እንዳይደገም ነው ሩል የሚወጣው 9/11 ነው ይሄን TSA ፕሮሰስ ያመጣው ስለዚህ ፍላይት ትሬኒንጉም ላይ ሲመጣ US ዜጋ ካልሆናችሁ በዚህ ፕሮሰስ መሄድ አለባችሁ ፍላይት ስኩሎች ይሄንን ፕሮሰስ ያሳያሉ ጥያቄ ካላችሁ እኔን always you can reach out to me on my Instagram at brookeaviator ላይ you can always reach out to me ask questions ስለዚህ or you can always go to your flight school ask your flight school about this okay እኔ recommendation እሰጣችኋለሁኝ ዌብሳይቱን አስቀምጥላችኋለሁኝ ከዚህ ቪዲዮ ስር ይሄ ነው ስለ AMA ወይም aviation medical doctor ስለ ኤጅ ስለ ሜዲካል ሰርቲፊኬት አይነቶች ፍላይት ስኩል ቹዝ ስለማድረግ ፍላጎት እነዚህ ነገሮች ሜክ ሹር አድርጋችሁ በመጨረሻ ምንድነው የምትሆኑት ፓይለት ነው የምትሆኑት ማለት ነው በመጨረሻ ስለዚህ አሁን በአጠቃላይ አንድ ሰው ፓይለት ለመሆን ሲወስን ማድረግ ያለበት ስቴፖች ስፔሻሊ እዚህ አሜሪካ ላይ ከሆናችሁ ማለት ሰባቱን ስቴፖች ነው ሰባቱን ስቴፕ መሄድ አለበት and that's how you become a pilot in the US if you found this helpful hit the like button subscribe for more content comment below የትኛውንም ጥያቄያችሁን ከታች ኮሜንት ሴክሽን ላይ ጻፉልኝ እንግዲህ የዛሬው ቪዲዮ ይሄን ይመስላል ነበር በኔክስት ቪዲዮ እስከምንገናኝ ድረስ ይመቻችሁ ሰማይ ላይ እንገናኝ ያራዳ ልጆች sky ላይ see you on the sky ክሩዝ እያረጋችሁ ነው ማያችሁ ማለት ክሩዝ እያረጋችሁ አገኛችኋለሁ